አባት ይሞታሉ አይደል? ከተወሰነ ከ40 ቀን በኋላ እንደዚህ ልብሳቸው ወጥቶ ይሰጥ የለም? ጫማቸው ይሰጣል፣ እቃቸው ይሰጣል። እሷ አውጥታ አትሰጠውም። ያባብዬ ነው ትላለች። ማይንዷስ ምንድነው? አንድ ቀን ይለብሰዋል ብላ ነው የምታስበው። መሞታቸውን ዲናይ ታደርጋለች፣ አትቀበልም። በተለይ ልጅ የሞተባቸው በፍጹም ዲናይ ያደርጋሉ። ድርጅት ከስሮበት መክሰሩን ዲናይ ያደርጋል። አልሆነም። ዲናይል ማለት ይሄ ነው። አልሆነም፣ አልተደረገም፣ ፔንፉል ነው። ስለዚህ አልቀበልም። እናቴ ያልሞተችም አለች። ይሄ ዲናይል ነው። ከዛ ሲቀጥል ሪፕሬሽን ይባላል። እነዚህ ሪፕሬሽን የሚባለው በጣም ፔንፉል የሆኑትን ነገሮች እንዳናስባቸው ከኮንሽስ ማይንዳችን ወደ ሳብ ኮንሽስ ማይንዳችን ማውረድ ማለት ነው። ከዛ እንዳያሙን ፔንፉል እንዳይሆኑብን ያደርጋል። አንዳንድ ፔንፉል ነገሮች ሲኖሩ ማይንዳችን ሆን ብሎ ከኮንሽስ ማይንድ ወደ ሳብ ኮንሽስ ማይንድ ያስገባውና ሪፕሬስ ያደርገዋል። ልቀጥል። ፓሲቭ አግሬሽን ምንድን ነው? እንናደድና ንዴታችንን በቀጥታ ማውጣት አንፈልግም። ሁለት ጓደኛሞች አሉ እንበል፣ ሴቶች። ከዛ አናዳታለች። ቀጠሮ ግን አላቸው 7 ሰዓት ላይ። ጓደኛዋ ሆም ብላ ታረፍዳለች። ስትለብስ ቀስ ብላ ተጠብቅ፣ ቀስ ብላ ትለብሳለች። በታክሲ የምትሄድ ከሆነ ይለፍ፣ እንደውም ይሄ ይለፍ፣ ቆይ የሚቀጥለው ይሄዳለሁ። ምን እያደረገች ነው? እየቀጣቻት ነው። አግሬሲቭ አልሆነችባትም። ፓሲቭ አግሬሽን የሚባለው ለዚህ ነው። አግሬሲቭ አልሆነችም፣ ፓሲቭ አግሬሲቭ ነው የሆነችው። ቀስ ብላ መቅጣት ማለት ነው። ቀስ ብላ መቅጣት ፓሲቭ አግሬሽን ይባላል። ወይም ደግሞ የባሏን በርዝዴ ባል ሚስቱ አናዳው ከሆነ ልደት ቀኗን ይረሳዋል። የእውነት ረስቶት አይደለም ግን ይረሳዋል። አላስታወሰም አሉ ማለት ነው። ይሄ ፓሲቭ አግሬሽን ይባላል። ከዛ ሪአክሽን ፎርሜሽን ይባላል። ሪአክሽን ፎርሜሽን ማለት ነው ከሚሰማን ነገር ተቃራኒውን ነገር መናገር ማለት ነው። ለምሳሌ አንድ ቦታ ተጋብዘናል፣ አንድ ሰው ቤት ተጋብዘናል። የምናከብራቸው ሰው ቤት ነው የተጋበዝኩት። ምግቡ ቀርቦልኛል። ወይ ጨው በጣም በዝቶበታል፣ ወይ አይጣፍጥም። ብላ ይሉኛል። እበላለሁ። የማከብራቸው ናቸው፣ እበላለሁ። ከዛ ምን እላቸዋለሁ? በምንድን ነው የተሰራው? ምን አድርገውበት ነው? ይሄ ምጥን ሽሮ የሚባለው ይሄ ነው ወይ ይሄ ማጣፈጫውን ከተውበት ነው እላለሁ። በላለሁ። በጣም እኮ አልጣፈጠኝም። ምን አድርገውበት ነው? በጣም ነው የሚገርመው እላለሁ። ሪአክሽን ፎርሜሽን ይባላል በሳይኮሎጂ። ከዱባይ ጃኬት ታመጣችልሽ ጓደኛሽ እና ሰጠችሽና አልወደድሽው፣ ገና ስታዩ አልወደድሽው። ከዛ ለኪው ትልሻለች። አሁን የሷን ኤክስፔክቴሽን ታውቂያለሽ። ከዛ ታረጊውና መስተዋት ፊት ትቆሚያለሽ። በጣም አስጠልቶሻል። ዱባይ እንደዚህ ልጅ ጃኬት አለ። ዚፑ ደግሞ ሲገርም፣ ዚፑ ነው ደግሞ የሚገርመው። በጣም ዱባይ ነው የሚሸጠው ይሄ። ውስጥሽ እኮ ቅጥል ብሏል። ሪአክሽን ፎርሜሽን ይባላል። እንጠቀምበታለን። ኤቭሪዴ ታዩታላችሁ፣ ኤቭሪዴ ትጠቀሙበታላችሁ። ከዛ አይዲያላይዜሽን ማለት ስለ አንድ ሰው ሚስቴክ እንደሌለው በቃ መልአክ እንደሆነ እንደዚህ እሱ እኮ አስተሳሰቡ የላቀ አመለካከቱ ትልቅ ባህሪው ድንቅ ምንም ፎልትለስ የሆነ ብለን ለሰዎች የምንሰጠው ቦታ ነው። ግን ላይቀጥል ይችላል። አይዲያላይዜሽን ሊቀጥል ይችላል። እሱ በጣም ታላቅ አመለካከቱ ምጡቅ አስተሳሰቡ ልዩ አኗኗሩ አስደናቂ ባህሪው ልዩ ብለን አይዲያላይዝ እናደርጋለን። ይህ አይዲያላይዜሽን ያደርጋል። የባሰው ሲመጣ ግን ያንኑ ሰውዬ ዲቫሉዌሽን ልናደርግ እንችላለን። ምንድነው ደሞ እሱና ለመሆኑ ምንድነው እሱ ማውይዜ ወይም ደግሞ ፈልገን ያጣነውን ሰው ዲቫሉዌት እናደርገዋለን። ምንድነውና ነው? አንድ መስሪያ ቤት አመልክቼ አልቀበልም አሉኝ አይደለም? ለነገሩ እሱ መስሪያ ቤት ነው እንዴ? ደሞ እሱ ደሞ ያ መስሪያ ቤት ነው እንዴ? ዲቫሉዌሽን ይባላል። ዲቫሉዌት እናደርገዋለን።
ስለዚህ ይሄ ዲቫሉዌሽን ይባላል። የሚቀጥለው ኮምፓርትመንታላይዜሽን ይባላል። ኮምፓርትመንታላይዜሽን ማለት ደግሞ ማለት ነው የመስሪያ ቤት ህይወታቸው አለ፣ የቤተሰብ ህይወታቸው አለ። መስሪያ ቤት ሲመጣ ስለ ቤተሰቡ በፍጹም አያወራም። በፍጹም ማግባቱን አታውቁም፣ ልጅ እንዳለው አታውቁም፣ ስለ ቤተሰቡ አታውቁም፣ ምንም አታውቁም። በቃ ስራ ቦታ ነው። ስለ ቤተሰብ ከጠይቃችሁ እሱ ፐርሰናል ነው ምናምን ብሎ ያልፈዋል። ኮምፓርትመንታላይዝ አድርጎታል። ወደ ቤት ደግሞ ሲመጣ ስለ ስራው በፍጹም አያወራም። ሚስት ጠይቃለች፣ እንዴት ነው ስራ? ጥሩ ነው፣ ጥሩ መልካም፣ ጥሩ ነው። ኮምፓርትመንታላይዝ አድርጎታል ላይፉን። የቤተሰብ ህይወቱ አንድ ኮምፓርትመንት ነው፣ የስራ ህይወቱ ሌላ ኮምፓርትመንት ነው። ይሄ ኮምፓርትመንታላይዜሽን ይባላል። ልቀጥል። ከዛ ፋንታሳይዚንግ አለ። ይሄም ዲፌንስ ሜካኒዝም ነው። ፋንታሳይዚንግ ማለት ላገኝ ያልቻልኩትን ነገር ፋንታሳይዝ አደርጋለሁ። ሆኜ ዝም ብዬ አየዋለሁ። ይሄ በድሪምስ የምታደርጉት ሳይሆን ይሄ ዝም ብሎ ፋንታዚ። አንዲት ልጅን ወደድኳት፣ ላገኛት አልችልም፣ ዞር ብላም አታየኝም አሉ። ምሳሌ ነው፣ ወዶ ምናምን እንዳትሉ ብዬ ነው። ከዛ ላገኛት አልቻልኩም። ማገኛት አይነት አይደለችም። ግን በሐሳቤ ምን አደርጋለሁ? ከሷ ጋር ሆኜ ፓሪስ ሄጃለሁ። አብረን ፓሪስ ሄደናል። እጇን እጄ ውስጥ አስገብታለች። ከዛ ካጠገቤ ወክ እያደረገች ነው። ቀና ብላ ታየኛለች። ጸጉሯን ንፋስ ይበትነዋል። ከዛ ቀና ብላ ታየኝና you have no idea how much I love you ትለኛለች። አገኘዋት አላገኘዋትም፣ ግን ፋንታሳይዝ አርጌ ኢንጆይ አርጌያለሁ ማለት ነው። ፋንታሳይዚንግ ይባላል። ወይም አንድ ባለስልጣን አረግና ራሴን የአንድ ሀገር ፕሬዚደንት አረግና ሲቀበሉኝ በሬድ ካርፔት ሲቀበሉኛል፣ ፕሬዚደንሻል ስዊት ውስጥ ይቀበሉኛል፣ ዌይተሮቹ መጥተው ሰርግ ያሉ ሲያስተናግዱኝ ፋንታሳይዝ አረጋለሁ። እናረጋለን፣ ይሄ እናረጋለን። ፋንታሳይዚንግ ይባላል። ከዛ አይደንቲፊኬሽን ይባላል። አይደንቲፊኬሽን ዊዝ ዲ አግሬሰር ነው የሚባለው። በጣም የምፈራው አለቃ ካለኝ ልክ እንደሱ መልበስ እጀምራለሁ። እሱ የተጨማደደ ኮት ከሆነ የሚያደርገው የተጨማደደ ኮት መልበስ እጀምራለሁ። ስለምፈራው ነው። እሱ ጫማውን የማያስጠርግ ከሆነ እኔም አላስጠርግም። አረማመዱ እንደዚህ ብሎ ከሆነ እኔም እንደዚህ ብዬ መራመድ እጀምራለሁ። ሳላውቀው ነው። አይደንቲፊኬሽን ይባላል። ስለምፈራው ነው ሰውየውን። አይደንቲፊኬሽን ዊዝ ዲ አግሬሰር ይባላል።